ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እውነተኛና የተረጋገጡ መረጃዎችን ያግኙ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰኞ ዕለት ከሀገሪቱ ብሔራዊ ቴሌቪዥን ጋር ባደረጉት ቆይታ በኢትዮጵያ መንግስት ላይ እሳት የሚተፋ ትችት ሰንዝረዋል። የቀይ ባህር ጥያቄ በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ያሉት ፕሬዝዳንቱ ጉዳዩ የብልጽግና ፓርቲ ሳይሆን የውጭ ኃይሎች አጀንዳ ነው ሲሉ ከሰዋል። ከዚህ ንግግር ጀርባ ያለው እውነተኛ ሚስጥር ምንድን ነው? ግብፅ፣ ኤሚሬትስ እንዲሁም ሌሎች ሀገራት በጉዳዩ ላይ ያላቸው ሚናስ ምንድን ነው? ፕሬዝዳንት ኢሳያስ በንግግራቸው ወቅት ኢትዮጵያ ቀይ ባህርን ለማግኘት የምታደርገውን ጥረት ዲፕሎማሲያዊ ፕሮፓጋንዳ ሲሉ አጣጥለውታል። ፕሬዝዳንቱ በንግግራቸው ካነሷቸው ነጥቦች መካከል የሚከተሉት ይጠቀሳሉ። አንደኛ፣ የውስጥ ግጭት ትንተና። ብልጽግና መጀመሪያ ጦርነት የከፈተው በኢትዮጵያ ሕዝብ ላይ ነው። በአማራ ክልል ፋኖን ለማጥፋት በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇል ብለዋል። ሁለተኛ፣ የናይል ጦርነት። በኤርትራ የቀይ ባህር ጉዳይ ስጋት እንዳልሆነ የገለጹት ፕሬዝዳንቱ ጉዳዩ የናይል ጦርነት እየታወጀ እንደሆነ ገልጸዋል። በሶስተኛነት፣ የመሳሪያ አቅርቦት ስጋት። ወደ ኢትዮጵያ በብዛት እየገቡ ያሉ የድሮንና ዘመናዊ መሳሪያዎችን በመጥቀስ ገንዘቡ ከየት ነው እየመጣ ያለው? ማንስ ነው እየገዛቸው ያለው? የሚለው ጥያቄን ሰንዝረዋል። ፕሬዝዳንት ኢሳያስ ይህ የብልጽግና አጀንዳ አይደለም፣ የሌሎች ነው ሲሉ እነማንም ማለታቸው ነው? የጂኦፖለቲካ ተንታኞች ወደ ግብፅና የተባበሩት አረብ ኤሚሬትስ ጣታቸውን ይቀስራሉ። ግብፅ የህዳሴ ግድብን ጉዳይ ተከትሎ ከኢትዮጵያ ጋር ከፍተኛ ውጥረት ውስጥ መሆኗ ይታወቃል። የሶማሊያን የግዛት አንድነት በመደገፍ እና ከሞቃዲሾ ጋር ወታደራዊ ስምምነት በመፈረም ኢትዮጵያን ለመክበብ እየሞከረች እንደሆነ ይነገራል። የኢሳያስ የናይል ጦርነት የሚለው አገላለጽም ከግብፅ ፍላጎት ጋር በቀጥታ የተቆራኘ ሊሆን ይችላል። በሌላ በኩል ኢትዮጵያ የድሮንና የፋይናንስ ድጋፍ ከኤሚሬትስ እንደምታገኝ በተደጋጋሚ ይነገራል። ሆኖም የኤርትራና የኤሚሬትስ ግንኙነት እየቀዘቀዘ መምጣቱ አስመራን ወደ ግብፅና ሶማሊያ ጎራ እንድትጠጋ ሳያደርጋት አልቀረም ተብሎ ይገመታል። ታዲያ ቀጣዩ ምዕራፍ ምንድን ነው? ጦርነት ይፈነዳ ይሆን? ፕሬዝዳንቱ የጠቀሷቸው ድሮኖችና የጦር መሳሪያዎች ወደ ኢትዮጵያ መግባት መንግስት ለማንኛውም አይነት ጥቃት ራሱን እያዘጋጀ መሆኑን ያሳያል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ኤርትራን፣ ግብፅንና ሶማሊያን በአንድ ጎራ አሰልፏቸዋል። ይህ ደግሞ ቀጠናውን ወደማያልቅ ቀውስ ሊከተው ይችላል የሚል ስጋት ፈጥሯል። ፕሬዝዳንቱ መንግስትን የከሰረና ስግብግብ ሲሉ መጥራታቸው በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ መቋረጡን የሚያሳይ ነው። የፕሬዝዳንት ኢሳያስ ንግግር የቀጠናውን ፖለቲካ አዲስ ምዕራፍ ላይ አድርሶታል። ኢትዮጵያ መንግስት ለዚህ ጠንከር ያለ ውንጀላ ምን ምላሽ ይሰጥ ይሆን? ግብፅና ኤሚሬትስ በአፍሪካ ቀንድ የሚያደርጉት የጥቅም ፍልሚያ ወዴት ያመራል? ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እውነተኛና የተረጋገጡ መረጃዎችን ያግኙ።